በኢየሱስ ክርስቶስ ላመናችሁና ለተጠራችሁ ሁሉ ጸጋ ከእናንተ ጋር ይሁን። ዛሬ ከመጽሐፍ ቅዱስ ክፍል አንድ ሐሳብ አንስተን እናያለን። ኢየሱስ ክርስቶስ ደቀ መዛሙርቱን ይጠይቃል። ሰዎች የሰው ልጅ ማን እንደሆነ ይሉታል? ወይም እኔ ማን ነኝ? ሰዎች ስለኔ ማን ነው ይላሉ ብሎ ይጠይቃቸዋል። ደቀ መዛሙርቱም ሲመልሱለት እሱ መጥምቁ ዮሐንስ ነው፣ አንዳንዶቹ ደግሞ እሱ ኤልያስ ነው፣ አንዳንዶቹ እሱ ኤርሚያስ ነው፣ ሌሎቹ ደግሞ ከነቢያት አንዱ ነው ይሉሃል ብለው ይመልሱለታል። እርሱም መልሶ እናንተስ የሰው ልጅ ማን ነው ትላላችሁ? ወይም እኔ ማን ነኝ ብሎ ይጠይቃቸዋል። ከዚያም ስምዖን ጴጥሮስ ብቻ ይመልስለታል። አንተ የሕያው እግዚአብሔር ልጅ ነህ ይለዋል። ኢየሱስ ክርስቶስም ይህን ሥጋና ደም አልገለጠልህም በሰማይ ያለው አባቴ እንጂ ወይም አብ ገለጠልህ ብሎ ይመሰክርለታል። ሌሎቹ ደቀ መዛሙርት ሳይመልሱ ጴጥሮስ ይህንን ጥያቄ እንዲመልስ ያደረገው ምንድን ነው? የአብ ፍቃድ፣ የመለኮት ፍቃድ፣ የእግዚአብሔር ልጅ እንደሆነ መለኮት አበራለት ወይም የእግዚአብሔር አብ ፍቃድ ሆነለትና ለጴጥሮስ ይህ ሚስጥር ተገለጠለትና ከደቀ መዛሙርት ሁሉ ቀድሞ ለዚህ ጥያቄ ትክክለኛ መልስ የሆነውን ምላሽ ይሰጣል ማለት ነው። ጴጥሮስ መለኮት ስለፈቀደለት ወይም መለኮት ስለገለጠለት፣ ይህንን ደግሞ ኢየሱስ ክርስቶስ ሥጋና ደም አልገለጠልህም ብሎ እግዚአብሔር አብ እንደገለጠለት በሰማይ ያለው አባቱ እንደገለጠለት ይመሰክርለታል። ስለዚህ የኢየሱስ ጌትነትን ለመመስከር ኢየሱስ ጌታ ነው ብሎ ለመናገር ኢየሱስ ክርስቶስ የእግዚአብሔር ልጅ መሆኑን ለመመስከር የመለኮት ፍቃድ ካልሆነ በቀር ወይም መለኮት ፍቃዱን ከሰጠው ሰው በቀር ማንም ኢየሱስ ጌታ ነው ብሎ ሊመሰክር ወይም ኢየሱስ ክርስቶስ የእግዚአብሔር ልጅ ነው ብሎ ሊናገር እንደማይችል አቅም እንደማይኖረው መጽሐፍ ቅዱስ ይናገራል። ሰው መንፈስን ተሞልቶ በመንፈስ ኃይል እንጂ በሥጋና በደም ኃይል ኢየሱስ ክርስቶስ ጌታ ነው ብሎ ሊናገር እንደማይችል መጽሐፍ ይናገራል። ምክንያቱም ይህ ስም በኃይላትና በስልጣናት ላይ ሁሉ የሰለጠነ የተቀባ ስም፣ ከስም ሁሉ በላይ የሆነ ስም፣ ፍጥረታት ሁሉ የተፈጠሩበት ታላቅ ስም ስለሆነ ይህን ስም ለመጥራት የመለኮት ፍቃድና ሰው በመንፈስ ቅዱስ ካልሆነ በቀር ይህን ሊያደርግና ሊናገር እንደማይችል በዚህ በማቴዎስ ወንጌል ምዕራፍ 16 ከቁጥር 13 ጀምሮ ባለው ክፍል ላይ ይህን ሐሳብ እናገኛለን። በመንፈስ ቅዱስ ካልሆነ በቀር ኢየሱስ ጌታ ነው ሊል አንድ እንኳን እንዳይችል አስታውሳችኋለሁ። ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ ለመመስከር ወይም ኢየሱስ ጌታ ነው ብሎ ለመናገር በሥጋና በደም ኃይል የማይታሰብ እንደሆነ በአንደኛ ቆሮንቶስ ምዕራፍ 12 ቁጥር 3 ላይ ይህን ሐሳብ እናገኛለን። ማንም ሰው ኢየሱስ ጌታ ነው ብሎ ለመናገር በመንፈስ ካልሆነ በቀር ወይም መለኮት ሊገልጥለት ካልወደደ በቀር ኢየሱስ ጌታ ነው ሊል እንደማይችል፣ ኢየሱስ የእግዚአብሔር ልጅ መሆኑን ሊናገር እንደማይችል ይናገራል። ምክንያቱም ይህ ስም ዘላለማዊ ስም ነው። አለቅነት፣ ስልጣናት ሁሉ የተንበረከኩለት ከስም ሁሉ በላይ የሆነ ስም፣ የተቀባ ስም ስለሆነ ማንም ሰው ያለ መንፈስ ቅዱስ እርዳታና በመንፈስ ቅዱስ አማካኝነት ካልሆነ በቀር ኢየሱስ ጌታ ነው ሊል እንደማይችል በዚህ በአንደኛ ቆሮንቶስ ምዕራፍ 12 ቁጥር 3 ላይ ይህን ሐሳብ ይናገራል።